በትምህርት ተጨናንቀዋል። እንግዲህ በኤአይ ብልሃት ማጥናት የሚያስችሉ ነፃ መንገዶችን እኚህ የቤት ሥራ ሲደራረብና ፈተና ሲቃረብ የሚፈጥረው ጫና ቀላል አይደለም። ግን ምን አለ መሰላችሁ? መፍትሄ አለ። ነፃ የሆኑ የኤአይ አፖች የመማር ሂደትን በሙሉ ሊቀይሩት ይችላሉ። ነገሩ አዲስ ነገር ስለመጠቀም ብቻ አይደለም፣ ከነጭራሹ ለአጥናን ያለንን አስተሳሰብ ነው የሚቀይረው። እስቲ አስቡት፣ 24 ሰዓት ሙሉ አብሮ የሚሆን የግል አስተኚ በስልክ ላይ። እንግዲህ በመጀመሪያ ሁለት በጣም ጠቃሚ መሳሪያዎችን ቻትጂፒቲ እና ፐርፕሌክሲቲ ኤአይ። ፐርፕሌክሲቲ ኤአይ ጥያቄዎችን በቀጥታ ይመልሳል። ከዛም በላይ መረጃውን ከየት እንዳገኘ ምንጩን ይጠቅሳል። ቻትጂፒቲ ደግሞ ለፈጠራ ሥራ ምርጥ ነው። ውስብስብ ሐሳቦችን ያብራራል፣ ለጽሑፍም መነሻ ሐሳብ ይሰጣል። እሺ፣ ምርምር ማድረግ ቀላል ሊሆን ይችላል፣ ግን አስቸጋሪ የሂሳብ ስሌቶች ሲገጥሙስ? አትስጉ፣ ለዚህም ፎቶማዝ የሚባል ቀላል መፍትሄ አለ። መልሱን ብቻ ሳይሆን ደረጃ በደረጃ አሰራሩ ስለሚያሳይ ለመረዳት በጣም ቀላል ያደርገዋል። እሺ፣ ስሌት ሰራን። ለፈተና የሚሆኑ እውነቶችና መረጃዎችን ለመሸምደድስ? ለዚህ ደግሞ ኩዊዝሌት አለ። ጥናትን ልክ እንደ ጨዋታ ያደርገዋል። በፍላሽ ካርዶች ማስታወስን ቀላል ያደርጋል። እሺ፣ ሐሳቡን ተረዳን። አሁን ደግሞ ያንን በጽሑፍ ማስፈር ያስፈልጋል። ዋናው ነገር ስህተት የሌለበት እና የተስተካከለ ጽሑፍ በልበ ሙሉነት ማስረከብ ነው። ግራመርሊ የእንግሊዝኛ ጽሑፍ ላይ ያሉ ሰዋሰውና የፊደል ስህተቶችን ያርማል፣ ከማረሙም በላይ ያስተምራል። ስለዚህ ይሄ ዝም ብሎ የአፖች ዝርዝር አይደለም። ይሄ ሙሉ ለሙሉ አዲስ የአጠናን ስልት ነው። ውጤቱስ ምንድን ነው? ጭንቀትን መቀነስ፣ ጊዜን መቆጠብ እና የተሻለ ውጤት ማምጣት ነው። እነዚህ ሁሉ መሳሪያዎች ነፃ ናቸው። ዋናው ጥያቄ የመማር ሂደትን ለመለወጥ እንዴት ልንጠቀምባቸው እንችላለን?